አርፋችሁ ድንጋይ ታስበላችሁ። የዛች የእኔ እናታችሁ አልሰድም። አርፋችሁ ቁጭ በሉ። ጃኒ ታሰረች ምናምን ትሉ። ጃኒ ለእኔ እህቴ ናት። ለጃኒ አሁንም ድምፅ ሆናለሁ። እሷ ይቅርታ ብላለች፣ ይቅርታ ብላለች። እሷ ህፃን ልጅ ናት፣ ገና ታዳጊ ልጅ ናት። ያለ ጥፋቷ በቃ ጥፋቷ ቢሆንም ይቅርታ በይቅርታ ስለእንትን ስላለችው በቃ እኛ እኮ እዚህ እንደዚህ በቃ የሆነ የወደቀ ነገር የቀረነው እኮ አለማሰባችን እኮ ነው። ደንቆሮ ስለሆን እኮ ነው እንጂ ጃኒ እኮ በቃ ጀግና ናት። ጃኒ በቃ ምንድነው ተናገረች። አዎ ተሳሳለች። የማይሳሳት ሰው የለም። ተሳሳለች። በቃ ስተቷ በሶሪ መልሰዋለች። አይገባትም። ብታሰርም ነገ ትወጣለህ። ሞት ብቻ ነው የማትመለሰው እንጂ እስር ቤት ትወጣለህ። አባቴ ጃኒ መታሰሯ እንዳይገርማችሁ፣ እንደውም ለእሷ ጠንካራ ነው የሚያደርጋት። እዚህ ጋር መታችሁ ጃኒ ታሰረች፣ ጃኒ ታሰረች ለምትሉ ማለት ነው እናታችሁ ድንጋይ ታስበላቸው ማለት ነው። ጃኒ ጀግና ናት። ነገ ትወጣለች። እመብርሃንም ትወጣለች። ነገ ጀግና ናት። እሷ ማርያምን ጀግና ናት። ትወጣለች። በቃ እኔ ጃኒ በሌላ ነገር ልጥላት በሌላ ነገር ምናምን እንጂ ጃኒ በጣም እኮ ነው የምወዳት። እኔ እመብርሃን በጣም ነው የምወዳት። እኔ ምን አደረገች ጃኒ? በቃ በማይሆን ነገር ተጣልተናል። በቃ ችግር የለውም እሱ። ጃኒ ነገ ትወጣለች። እመብርሃን በቃ ህዝቡ ይቅርታ ብላለች። ችግር የለም ነገ ትወጣለች። ጀግና ናት ጃኒ። እዚህ መታች ጃኒ ታሰረች ምናምን እንዳትሉኝ። የጃኒ መታሰር ለእኔ አያስደስተኝም፣ ያናደኛል። መብራን ያናደኛል፣ አያስደስተኝም። ኪዳነ ምሕረትን አያስደስተኝም። ሚካኤልን አያስደስተኝም። የጃኒ መታሰር ያናደኛል እንጂ አያናደኝም። ታውቃላችሁ፣ የጃኒ መታሰር ያናደኛል እንጂ አያስደስተኝም። ጃኒ በጣም ነው የምወዳት። ከማንም በላይ እኮ ጃኒ ወዳት ነበር። ያው ጌመር ያለ ነው፣ ይጣላል፣ ይታረቃል። እና ጃኒ አይላቢ ወዳታለሁ እኔ። እዚህ መጣችሁ ጃኒ 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 ታሰረች እንዳትሉ። የእሷ መታሰር ለእኔ መታሰር ነው፣ ያናደኛል እንጂ አያስደስተኝም። የድንጋይ ልጆች